በላይ በሰማይ ላሉት አብርሃም ለፀሐይ እንደሰገደው ሁሉ ዛሬም ጨረቃን አይተው በመካ መዲና ላይ ጨረቃን አይተው አብርሃም አውቆበት የተመለሰውን ጨረቃን አይተው በመካ መዲና ላይ ጨረቃን ሳያዩ የማይበሉ ጨረቃን አይተው የሚበሉ አህዛቦች ናቸው ዛሬም በእኛ ላይ የተነሱት። ዛሬ በስልክና በሬዲዮ ተነግሯቸው በኢትዮጵያ ያሉትም በሌላው ሀገርም ያሉት ከመካ መዲና ተነግሯቸው ጾምን ይፈታሉ። ለምን? ጨረቃዋ ታይታለች ተብላ። ጨረቃዋ ታይታለች ዛሬ ፍቱ ተብሎ ህግ ይወጣላቸዋል። እንደው ጨረቃ መብራት ባልነበረበት ስልክ ባልነበረበት ሰዓት በላይ በሰማይ የሚለው በጨረቃ በከዋክብት በባንዲራቸው ላይ በመስጊዳቸው ላይ የኮከብ አርማ የሚያስቀምጡት ምኑን ይዘውት ነው? ይሄንን ስህተታቸውን ሳርሙ ቁርአን አይተነዋል፣ ዳሰነዋል። ወደፊትም አሁን የምናየው ነው። ወደፊትም እናየዋለን። የቁርአን ማንነት ግልጽ ነው። ይሄንን እንድንነግራቸው ነው እንዴ? ይሄንን አምልኮታቸውን እንድንገልጽላቸውና እንድናብራራላቸው ነው እንዴ? እኛ እኮ ሙስሊሞችን እንወዳቸዋለን፣ እናከብራቸዋለን፣ እናፈቅራቸዋለን። የፍቅር አምላክ ስላለን ኢየሱስ ክርስቶስ። እነሱ ግን በአንዳንድ መሪዎች በተሳሳተ መሪዎች እኛን ይጠሉናል። እያየን ነው። ብዙም አድርገውብናል። ይሄን እንድንናገርላቸው ነው እንዴ? በጣዖት እኮ ነው የሚጓዙት። ጣዖትን በማምለክ ነው። በምድር ሲል በሰማይ ከዋክብትና ፀሐይን ሲያስቀምጥ ጨረቃን ሲያስቀምጥ በምድር ሲል ደግሞ ለጣዖት ነው። መካ መዲና ላይ የለዘበ ድንጋይ የለም አለ። ድንጋይን አለዝበው ነው። በድንጋዩ ስለሚያመልኩ ነው። በዘመኑ እስራኤላውያን ጣዖት ሰርተው ሲያመልኩ ስለነበረ በምድር በጣዖት በተሰራ አታምልክ አትስገድ ማለት ነው። በሰማይ ሲል ፀሐይ ጨረቃን ከዋክብትን ሲል ነው። አይተናን አምልከዋል። ስለዚህ ስተታችሁን የራሳችሁን ስተት እንድንናገርላችሁ ነው እንዴ? ለምን አታርፉም? ይህንን ማለትና ወደ ስላሴ አንድነት ሶስትነት ገብቶ ሲዋኛ አይተናል። እስኪ እንስማው። ወደ የምስራቹ ዜና ይህ ነው። መምህር ቢንያም ከብዙ ዓመት ብዙዎቻችን የማናውቃቸው መምህር ናቸውና በእስልምና ላይ የሚሰሩ አንድ መምህራን ነበሩ። በአንድ ወቅት በሚኖሩበት አካባቢ ትክክል አልተናገርክም ተብለው እንግዲህ ከሚኖሩበት አካባቢ ወጥተዋል። ብቻቸውን ሳይሆኑ እስከ ልጅ እስከ ሚስታቸውን የወጡትና ጫካ ውስጥ እስከ መኖር ድረስ ደርሰዋል ማለት ነው። ተሳደዋል እና ሁሌም ሲጠይቁ እግዚአብሔር ከኔ ጋር ነው፣ በመላእክቶቹ ይጠብቀኛል እና ለዚህ ነው ማልሰገው፣ በጫካ ውስጥ ነው የሚኖሩትና በመጨረሻም እንግዲህ አሁን እፎይ ሰሞኑን በተነሳው ጉዳይ ቢንያም መምህር ቢንያም የሚባሉ አሉ ጫካ ውስጥ ነው የሚኖሩት ይውጡ ተብሎ ዘመቻ ተጀምሮ ነበር። ብዙዎቻችሁ ላትመለከቱ ትችላላችሁ። እንግዲህ በመጨረሻም እግዚአብሔር አምላክ ፈቅዶ ዛሬ የደረሰ መረጃ ማታ በፈለገ አትናቴዎስ ቤት እንደሚገኙ ነው። እኔ በግሌ በጣም እስካያቸው እስኪያወሩ በጣም ጓጉቻለሁ እውነቱን ለመናገር።